ወጣቶች የዛሬ 100 ዓመት በኢትዮጵያና በኢጣሊያን የቅኝ ግዛት መንግስት ስለተደረገው ጦርነት በአጼ ምኒልክ ዘመነ መንግስት ይህን የጦርነት ድል የሚያሳይ ማስታወሻ የምስል ታሪክ ሲመለከቱ ሳይ ትዝ ያለኝ እኔም በልጅነቴ በተለያዩ ጊዜያቶች ስለተፈጸሙት የሀገር ገጸ ታሪኮች ሲወርድ ሲዋረድ በመጣው የውዳሴና የዋዜማ የታሪክ ማስተላለፊያ ስልት በተለይም በኪነ ጥበብ በተረት በእንቆቅልሽ በቀረርቶ በፉከራ በየጊዜው እየተፈራረቁ ከልጅነት ወደ ወጣትነት ዘመን አሸጋግረውኛል። ተወልጄ ባደኩበት በዚች ጎንደር ተብላ በምትጠራው ጥንታዊ ከተማ አድዋ ላይ በተደረገው ውጊያ የኢትዮጵያኖች ድልን መጎናጸፍ በአንድ ወቅት በነበርኩበት ሁኔታ በገዛ ህዝቦቼ እምነት ተስኖኝ አባቴን እንዲህ ስል ጠየቅኩት። አድዋ ላይ በተደረገው ጦርነት በእውነት ኢትዮጵያኖች ፈረንጆችን አሸንፈው ነው ወይስ በውሸት ላይ የተመሰረተ የኩራት መንፈስ ነው ብዬ ጠየቅኩት። ከወዲያ ወዲህ ተጣርተው ሙታን ባንድ ላይ ተሰብስበው ያጫውታሉን የሞቱት ቆመው ለሚሄዱት ያጫውታሉ የሞቱት ቆመው ለሚሄዱት። በዚያኑ ወቅት አጥጋቢ መልስ ሆኖ ባልታየኝ አቅጣጫ አባቴ እንዲህ ሲል መለሰልኝ። በአድዋ ጦርነት ላይ አብዛኞቹ የኛ ሰዎች ለውጊያ የነበራቸው ጦር ጋሻ ጎራዴ ነበር። አርበኞች በጨለማ በባዶ እግራቸው የአድዋን ተራራ ቁልቁለቱን እየተንከበከቡ ወርደው እየፎከሩ እየደነፉ ባላቸው ስልትና ኃይል በጦርና በጎራዴ ጠላትን ሲገጥሙት የጣሊያን ጥይት በመታቸው ቁጥር ዘራፍ የምን ትንኩሽታ ነው ባክህ እያሉ ሰውነታቸውን እያከኩ እየዳበሱ ደም ለብሰው በያዙት ጎራዴ የስንቱን ጣሊያን ወታደር አንገት ቆርጠው ለብዙ ሰዓት ከተዋጉ በኋላ በገዛ ደማቸው ሰክረው ይወድቃሉ። የጠላትን ዘመናዊ ኃይል አለማወቃቸው የመንፈስ ሽብር ሳይደርስባቸው ድልን ሊጎናጸፉ ችለዋል ብሎ ነገረኝ።